ምንድነው ይሄ ወደ አንድነት ለመምጣት በወታደራዊ ጉዳይ ላይ ተስማምተን ጨርሰናል። አሁን ሁለቱ ድርጅቶች የሚያደርጉት ድርድር አለ። ያ ድርድርም ጥሩ ደረጃ ላይ ደርሷል። በቅርብ ጊዜ የሆነ ብስራት ያሰሙናል የሚል ነው ያለኝ። አሁን ወታደራዊ ሂደቶችን የምናከናውነው እንግዲህ ሁለት ህዝብ ቢሆንም ወንድማማች ነው። ለአንድ ዓላማ ነው የወጣን። ስለዚህ የምናደርጋቸው ሚሽኖች ተነጋግረን ነው ሁሉን ነገር እያደረግን ያለን እና አንድ ነን። ከስር ያለው አንድ ነው፣ ከላይ ያለውም አሁን ጥሩ እየተስማማ ያለበት ሁኔታ ነው ያለ። ባለፈው ወታደራዊ ስምምነት አደረግን ሲባል በግመንግር የሚባል ቦታ ላይ ሰራዊቱ ሲጨፍር ነው ያደረ። ወሎ፣ ጎጃም፣ ጎንደር፣ ሸዋ አጠቃላይ ጭፈራ በጭፈራ በደስታ ላይ ነው ያደረው። ስለዚህ ሁሉን ነገር የምናደርግ በመተባበር በመተጋገዝ ነው እያደረግን ያለን። እሺ አሁን ምን አለ መሰለ ህዝብ እየሰበሰቡ አሁን ስብሰባ ላይ ናቸው። ፋኖ እንደዚህ ያደረገ ጽንፈኛው እንዲያደረገ እንዲመጣ አድርጉት አደራድሩ ምናምን ይላለን። እኛ የቃቃ ጨዋታ አይደለም የጀመርን። ድርድር የሚደረግ ከሆነ በዓለም አቀፍ እውቅና ባላቸው ድርጅቶችና ተቋም ለምሳሌ በዩናይትድ ኔሽን፣ በኤዩ፣ በኢጋድ፣ በሁለተኛ ደረጃ ዩሮፒያን ዩኒየንስ፣ በአሜሪካ መንግስት እንዲህ ተደርጎ ነው እንጂ ይሄ ዝም ብሎ ናገባ የሚባል እንትን ነገር ትግልት የሚባል ነገር አይኖርም። ሁለተኛ ደረጃ የሚሰበሰቡት እነማን ናቸው? ጄኔራሎች ናቸው። ጄኔራሎች ደግሞ የሚታወቁ ናቸው። አብዛኛው አማራዎች ናቸው። የአማራ እናቶችን ጡት ነካሾች ናቸው። ስለዚህ አሁን ማምር ተሰማ የዞረ የሚለውን እንሰማለን። መሐመድ ተሰማ እኮ ምርኮኛ ነው። አሁንም እንዳይማረክ ስጋት ላይ ስለሆነ ነው እየሰበሰበ ይሄ ነው የሚለው። በሁለተኛ ደረጃ አረጋ ከበደ የተናገረውን ሰምቻለሁ። አንድ ነገር ኩበት ነው ያለ። አንደኛ ኩበት እሱ ተወልዶ ባደገበት ወይንም ኩበት ያሳደገው ነው። ኩበት ሁለት ጥቅም አለው። አንደኛ ለማገዶ ነው፣ ሁለተኛ ደግሞ ፍጎኖ ማዳበሪያ ይሆናል። ይሄን አለማወቅ ነው። የሰው ልጅ ፋኖን ያክል ትልቅ ጀግና የሚያንቀጠቀጥ የሚማርክ አውሮፕላንና ድሮን ታንክና መድፍ የያዘ የሚገጥም ጀግናን እንዲህ ብሎ ሲናገር ትንሽ እኔ በጣም ነው የሚገርመኝ። ምን አለ መሪ ስትሆን ዲፕሎማት አማርኛዎች ወይም ቋንቋዎች መርጠ ነው የምትናገር። ነገር ግን እንደ መሪ ስላልሆኑ ዝም ብሎ ከመንገድ ላይ አምጥቶ መሪ ስለሚያደርጋቸው ላይ ያለው የብልጽግና ፓርቲ እንደፈለገ የሚያጦዘው ስለሆን በራሱን ኮንፊደንስ ስለሌለው በሰው እየተመራ እንደሚናገር በዚህ ግልጽ ነው። ማስረሻ ሰጤ የምነግርህ አሁን ብዙ ፕሮፓጋንዳ እየተነዛ ነው። በብልጽግና ፓርቲ ተልኮ ነው የመጣው። ተልኮ ይዞ ነው የመጣ ፋኖን ለማፍረስ፣ የፋኖን መረጃ ለመስጠት፣ ከፋኖ ከሆነ እንደ ፋኖ ለመሆን የወር ደመወዝተኛ ነው የነበር በብልጽግና። አሁንም ተመልሶ ሄደ ወደ ነበረበት ቦታ ነው፣ ወደ ቤቱ ነው ሄደ የገባ። የአማራ ፋኖ እጅ አይሰጥም። የአማራ ፋኖ ትክክለኛው ለማንም እጅ እንደማይሰጥ 100% ነው የምነግርህ። የሄዱት ተልኮ ይዘው የመጣ ነው እንደ ማስረሻ ሰጤ አይነት። ሁለተኛ እነሱ መሄዳችን ለኛ ጥሩ ነው። ምክንያቱም በቃ አንደኛ እሱን አትጠብቅም፣ ሁለተኛ ስለሱም ትዳትልም። አሁን ስለ ትግልና ስለ ትግል ብቻ እያደረግን ያለንበት ሁኔታ ነው ያለ። በሶስተኛ ደረጃ የምነግርህ አሁን ምን እየሰራችሁ ነው? ያላችሁ አቋምስ ምንድን ነው? አንደኛ ማጥራት እያደረግን ነው። ሁለተኛ መልሶ ማደራጀት ስራ እየሰራ ነው። በሶስተኛ ደረጃ ስልጠናዎችን ከታች እስከ ላይ ያለውን የማስተማር የማሰልጠን ሁኔታዎችን እያደረግን ያለን። ጠላት የተለያየ እንቅስቃሴ እያደረገ ነው። የጨረቃ አይነት 3 አለ። 1/4 ጨረቃ፣ ግማሽ ጨረቃ እና ሙሉ ጨረቃ የሚባል። ይሄን ነገር ተከትሎ ጠላት እንቅስቃሴ ያደርጋል። እኛ ደግሞ ምናደርጋለን? በቀን ጥሩ አድርገን ነው የምንመጣው። በጨረቃማ የባሰ ለኛ ጠቀሜታ ስላለው እነሱ ሲመጡ እኛ ቦታ ይዘን እንጠብቃለን። ምክንያቱም እኛ ደፈጣና ደፈጣ ማስወገድ እንችላለን። የጎሬላ ፋይት እንችላለን። ስለዚህ ይህን ስለምናደርግ ጥሩ አድርገን እየመጣ መልሰነዋል። ትንንሽ ቀበሌዎችን እየመጣ አይቶ 2-3 ቀን ቆይቶ ይሄዳል። አንድ ቦታ እኮ ወታደራዊ ጠቀሜታው ምንድን ነው? ስለ አንድ ነገር ስታጠና ጠቅላላ ሁኔታ የሚባል አለ። ስለ ጠላት፣ ስለ ወገን፣ ስለ መሬት፣ ስለ አካባቢ ህብረተሰብ፣ እዝና መገናኛ፣ የአየር ጸባይ የሚባለውን አጥንተ ነው የምትገባ። ዝም ብሎ ይዞት ወታደሩን ይመጣል። በቃ መጨረሻ ላይ እየሄደ የሚወድቅ የሚማረክ እንደሚደክሙ የሚመጡበት ቦታ ለኛ ጠቀሜታ ስላለው ጠብቀን እንመታቸዋለን። አብዛኛው የሚማረክ ነው። ያው እድሜያቸውም ታይ እንግዲህ በጣም ትንንሽ ልጆች ናቸው። ከ15፣ 16፣ 17 ዓመት በተባበሩት መንግስታት ልጅ ነው የተባሉ የአፍሪካ ህብረት ልጆች የሚለውን ይሄን ነገር አጽድቀዋል። ይሄን ተስማ
ተስማምተዋል። ግን ይሄን የሚያደርግ ብልጽግና ነው ያለ። በሁለተኛ ደረጃ ውጊያ ወደኛ ሲገቡ እንዲህ እየመታን እየጣልናቸው፣ ሁለተኛው ሲመጣ አሁንም ስንጥለው፣ ሶስተኛ በከዘራ ነው ሂዱ ግቡ እያሉ እየደበደቡ የሚያስገቧቸው። አሁን ከዛም ይመታሉ ከኛም ይመታሉ እና የዓላማ ጽናት የሌለው ነው። አጽሙ የቀረ ብልጽግና ወታደር ነው። እርግጠኛውን የምነግርህ ፋኖ ያሸንፋል በቅርብ ጊዜ ውስጥ። ይህን ደግሞ ጠብቁ። እሺ፣ አሁን ባለፈው ለሰላም ድርድር እንፍራንዝ የሚባል አካባቢ ነበረ። ከእንፍራንዝ አካባቢ ተነስተን ሳሊያ የሚባል የአጼ ቴዎድሮስ የትውልድ ሀገር ነው ወታደራዊ ስምምነት ለማድረግ 12 ቀን ነው የተጓዝን። ተራራ እንዳይመስል ወንዝ በጣም ትልልቅ ሽንፋ የሚባል ሌላ የሚባሉ ወንዞች አሉ። እየዋኘህ ወይም ይዞ ሊሄድ ይችላል ወይም ያሻግር ይኖራል። ምንም አይነት ድልድይ የሌለው ተራራው እንደዚህ ቀጥ ያለ በጣም አድካሚ በእግራችን ብቻ ሳይሆን በእጃችን ሄደን ነው እዛ ቦታ ስምምነት ለማድረግ ያደረግን። እዛ ቦታ ላይ አሁንም ለማስፈን የተለያየ እንቅስቃሴ ለማድረግ ጠላት ተከትሎ መጥቶ ነበር። ምሽግ ነው የቆፈረ። ያ ምሽግ ግን በቦምብ ነው። በቦምብ ጀግና ተዋጊ ፋኖ ሞልቷል። ስለዚህ በቦምብ ነው። ቦምብ እየጣሉ 16ቱን ባንዴ ይዛ በቦምብ ያንተን ያደርጋሉ። ሌላውን ምን እየደመሰሱ ምን እያሉ የቆፈረው ምሽግ እኛ እንድንቆጣጠር ነው የተደረገው። ስለዚህ በደንብ አድርገን የመታንበት ሁኔታ ነው ያለ። አሁን ጎሬላ ነበር፣ ሁለተኛ ደፈጣ እናደርግ ነበርን። አሁን በሶስተኛ ደረጃ ኮንቬንሽናል ዋር ማጥቃት፣ መከላከል፣ ስልታዊ ማፈግፈግ እያደረግን ጥሩ አድርገን ጠላትን የምንመታበት ሁኔታ ላይ ነው ያለ። ስለዚህ ሚሊተሪ ሳይንሱ ወይንም የውጊያ ሁኔታችን ቀን በቀን እያደገ ጥሩ ፕሮግረሲቭ እየሰጠን ያለንበት ሁኔታ ላይ ነው ያለን። አንዳንድ ወገኖች ምን ይላሉ? ኮሎኔል አበራ የፈንጅ ማምከን መምሪያ ኃላፊ፣ ብቸኛው የፈንጅ ማምከን መምሪያ ኃላፊ ነህ፣ ብቸኛ በኢትዮጵያ። ስለዚህ ለምንድን ነው ፈንጅ የማትጠቀሙት በየቦታው ተብሏል ብለው ይጠይቁኛል። ይሄን ለአንተ ልነግርህ ፈልጌ ነው። ትክክል ነው። ከዚህ በፊት ወደ 6 ቦታ ላይ ተጠቅመን ውጤታማ ሆነናል። ይሄ የምናዘጋጀው በራሳችን ነው። አሁን ጸረ አንቲ ፐርሰናል እና አንቲ ታንክ አንቲ ቬሂክል ፋብሪኬት የተደረጉ ነገሮች እኛ ጋር የለም። እኛ ቤት ውስጥ በሚቀነባበር ሞዲፋይ አድርገን ነው። በተደጋጋሚ በተለያየ ቦታ ላይ ምን እያደረግን ነው? በቃ አሁን የሆነ ስራ እንሰራለሁ፣ እንደገና ሌላ ስራ እንሰራለን፣ እንደገና ሌላ ስራ እያበለጸግን ነው የመጀመሪያውን እንትን ያደረግን። አሁን ከዛ የተሻለ ስራ ላይ ስላገኘን አሁን በተወሰነ ጊዜ ውስጥ ያንን ነገር እንጠቀማለን። በቃ አሁን አንድ ሆነን ምን አለ መሰለህ፣ ጎንደር አንድ መሆን አለበት። ጎንደር አንድ ሲሆን ጎንደር ትልቅ የስበት ማዕከል ነው። ፖለቲካሊም ስልጣን ለመስጠት ስልጣን ለመሻርም ኢኮኖሚካሊም በጣም ጠቀሜታ ያለው ቦታ ነው። ስለዚህ የምናደርገው አንድ ሆነን አንድነት ኃይል ነው፣ አንድነት ጥንካሬ ነው፣ አንድነት ጉልበት ነው። ጎንደር አንድ ከሆነ ሌላው ሁሉም አንድ ይሆናል። ስለዚህ ጠላትን መግቢያ እናሳጠዋለን ባንዴ። አንድ ከሆንን ሁሉን ነገር አንድ ከሆንን የበደልነውን ህዝብ እንክሳለን። ምክንያቱም በአውሮፕላን እንዲደበደብ፣ በድሮን እንዲደበደብ፣ በከባድ መሳሪያ እንዲደበደብ የተደረገው የኛ አንድ አለመሆን ነው። እኛ አንድ ስንሆን ግን ሁሉም ነገር በአንዴ የሚያልቅና የሚጠናቀቅበት ሁኔታ ቅርብ ጊዜ ነው የሚሆን ነው የኔ አስተያየት። አሁን እኮ ያልኩት ነገር አለ። በቅርብ ጊዜ አንደኛ አንድ የመሆኑን ነገር ለህዝብ ማብሰር ነው፣ ህዝብ እንዲሰማ ማድረግ ነው። ሁለተኛ አንድ ከሆንም በኋላ ግን የራሳችን ስራ ደግሞ በመስራት ህዝብን እናስደስታለን። ሁለተኛ ደስታ በጠላት ላይ ትልቅ ድል የምንቀናጅበት ሁኔታ እንፈጥራለን። አፍሪካ ቀንድና ከባቢያዊ የኃይል ፍትጊያ የቅርብም ይሁን የሩቁን ታሪክ ወደ ኋሊት መለስ ብሎ ለቃኘ ኢትዮጵያ ባላት የህዝብ ቁጥር ብዛት እንዲሁም በነበራት የወታደራዊ አቅምና ጠንካራ የዲፕሎማሲ ተጽዕኖ ምክንያት በአፍሪካው ቀንድ ዋና ተዋናይ እንደነበረች እሙን ነው። ክልሉን በጥናታቸው የዳሰሱ የተለያዩ ምሁራን እንደሚጠቅሱት ኢትዮጵያ በተለይም የሰላም አስከባሪ ኃይል በማሰማራት አጋሮችን አፈላልጎ ህብረት በመፍጠርና የጠንካራ ደህንነት አቅርቦት ምንጭ ወይም ሴኩሪቲ ፕሮቫይደር በመሆን በክልሉ እጅግ ተጽዕኖ መፍጠር የቻለች ሀገር መሆን ችላ ነበር። ይሁንና ከቅርብ ዓመታት ወዲህ የተደረጉ ጥናቶችና ሪፖርቶች እንደሚጠቁሙት ኢትዮጵያ በአፍሪካ ቀንድ የነበራትን አጀንዳ የመቅረጽና መቆጣጠር አቅሟ በእጅጉ እየተዳከመ መሄዱን ሲሆን ለዚህም እንደ ምክንያትነት የሀገር ውስጥ አለመረጋጋት፣ ያላባራ የእርስ በርስ ግጭትና ከአጎራባች ሀገራት ጋር የተፈጠረ ስር የሰደደ መቃቃርን ይጠቅሳሉ።
የሶማሊላንድ ዲፋክቶ መንግስትና ዓለም አቀፍ እውቅና ፍለጋ ሶማሊላንድን በተመለከተ የሚደረጉ የተለያዩ ጥናቶችና የሚቀርቡ ጽሑፎች በተደጋጋሚ የሚያንጸባርቁት የውስጥ መረጋጋት ያላት፣ በተነጻጻሪነት ከሌሎቹ የሶማሌ ግዛቶች የተሻለ ደህንነትና ተግባራዊ የመንግስት አስተዳደር ወይም ፋንክሽናል ገቨርናንስ የሚታይባት ግዛት እንደሆነች ነው። ምንም እንኳን ዓለም አቀፍ እውቅና የተነፈጋት ቢሆንም የባህር ላይ ደህንነትን የማረጋገጥና የወደብ መሰረተ ልማትን ማስፋፋት ፍላጎት በዓለም ሀያላን ዘንድ እየጨመረ ከመምጣቱ አንጻር የቀይ ባህርንና ኤደን ባህረ ሰላጤን የምታዋስነው ሶማሊላንድ ስትራቴጂካዊና የጂኦ ፖለቲካዊ ጠቀሜታዋ በቀጠናው ተዋናይ መሆን የሚፈልጉ የውጭ ኃይሎችን አይን በማማለል ላይ ይገኛል። የተለያዩ ጥናቶች እንደሚጠቅሙት ሶማሊላንድ ሉዓላዊ እውቅና ለማግኘቷ እንደተጠበቀ ሆኖ እግራቸውን በቀጠናው የማስገባት ፍላጎት ካላቸው የተለያዩ የውጭ ኃይላት ጋር የምታደርጋቸው የትብብር ስምምነቶች እየጨመረ መምጣት የግዛቲቱን ስትራቴጂካዊ ዋጋ እያናረው ከመሄዱ ባሻገር ቀጠናውን በተመለከተ የነበሩ የዲፕሎማሲ ስሌቶችን በየወቅቱ የሚቀያየር እንዲሆን አድርጎታል። የሪጂናል ሴኩሪቲ ኮምፕሌክስ ቲዮሪ እና የአፍሪካ ቀንድ እንደ አውሮፓውያን አቆጣጠር በ2003 በቡዛን ኤንድ ዊቨር የረቀቀው የሪጂናል ሴኩሪቲ ኮምፕሌክስ ቲዮሪ በአፍሪካ ቀንድ እየተከሰቱ ያሉ ተለዋዋጭ የደህንነት እድሎችና ስጋቶችን መተንተኛ ማዕቀፍ በማቅረብ በኩል እንደ አንድ ጠቃሚ ሚዛን ወይም መሳሪያ ሆኖ ሊያገለግለን ይችላል። ጠቅለል ያለው የዚህ መላምት ትኩረት የደህንነት ስጋቶች በአብዛኛው በቀጠና የመታጨቅ ወይም ሪጂናል ክላስተር ባህሪ ሲኖራቸው፣ የስርዓተ ጥለታቸው ወይም ፓተርን ደግሞ በበይነ መንግስታቱ ትስስር ቁርሾና ወዳጅነት እንዲሁም በቀጠናው ስትራቴጂካዊ ጠቀሜታቸውን ለማስጠበቅ በሚገቡ ከቀጠናው ውጭ ባለው ኃይሎች አሰላለፍ ይወሰናል። ይህንን የአርኤስሲቲ መላምት በመጠቀም በአፍሪካ ቀንድ ጥናት ያደረጉ ምሁራን እንደሚገልጹት ይህ ቀጠና በበይነ መንግስታቱ ፉክክርና ቁርቁስ፣ በውስጥ ግጭቶችና ከቀጠናው ውጭ ያለው ኃይሎች ጣልቃ ገብነት ያልተለየው ደካማ ደህንነት ወይም ፍራጃይል ሴኩሪቲ የተንሰራፋበት ነው። በቀጠናው ካሉት ሀገራት ኢትዮጵያ በዋና ተዋናይነት ስትጠቀስ፣ የዩናይትድ ስቴትስ፣ ቻይና እና መካከለኛው ምስራቅ አረብ ሀገራት ረጃጅም እጆች ጣልቃ ገብነት ደግሞ ቀጠናውን የኃይል ሚዛን ማሳያ ፉክክር መድረክነት ቀይሮታል። የቀይ ባህር ጂኦፖለቲካና የባህር ደህንነት ወይም ማሪን ሴኩሪቲ ከቅርብ ዓመታት ወዲህ የሚወጡ ጥናቶች እና ጽሑፎች የአፍሪካ ቀንድን ለብቻው ከማየት ይልቅ ሰፋ አድርጎ ከቀይ ባህር ጂኦፖለቲካ ጋር በማዳበል የሚዳሰሱ ናቸው። ይህ ያለ ምክንያት የሆነ አይደለም። ባቢኤል ማንዴብ የአፍሪካ አህጉርን ከመካከለኛው ምስራቅ የሚያገናኝ መተላለፊያ ብቻ ሳይሆን የዓለም ንግድ፣ የወታደራዊ እንቅስቃሴዎችና የኃይል አቅርቦት መተላለፊያ መሆኑ የደህንነት ስትራቴጂካዊ ጠቀሜታውን እጅግ የጎላ አድርጎታል። እንደ ኢትዮጵያ በቀጠናው ላለው ወደብ አልባ ሀገር ደግሞ በባህር ዳርቻው መግቢያ እንዲሁም የወደብ መተላለፊያን ማግኘት በአፍሪካ ቀንድ ያለውን የኃይል ሚዛን ከመቆጣጠር አንጻር የሚያሳድረው ተጽዕኖ ቀላል አይሆንም። የአፍሪካ ቀንድ ቀጠና የልዕለ ኃያልነት ፉክክርና ተዋንያኑ የዘመናችን የሪያሊስትም ሆነ ኒዮ ሪያሊስት እሳቤ አቀንቃኝ የሆኑ ምሁራን የአፍሪካ ቀንድንና ቀይ ባህርን የዘመናችን የገነነ ኃያልነት ማሳያ ፉክክር መድረክ ናቸው ብለው ያምናሉ። ይህን እሳቤ የሚያጠናክሩ ተዘግበው የተቀመጡ ጥናቶች እንደሚያመላክቱት ዩናይትድ ስቴትስ፣ ቻይና፣ ሩሲያና የባህረ ሰላጤው ሀገራት በቀጠናው ያላቸውን ስትራቴጂካዊ መተላለፊያ የማግኘት ወታደራዊ ሰፈር የመመስረትና ኢኮኖሚያዊ ተጽዕኖን የማንሰራፋት ግባቸውን ለማሳካት በሰፊው እየተንቀሳቀሱ ይገኛሉ። የቻይና በጅቡቲ ወታደራዊ ሰፈር መመስረት እንዲሁም የባህረ ሰላጤው ሀገራት በበርበራ ወደብ ኢንቨስትመንት መሰማራት በአካባቢው ያለውን በወታደራዊና ንግዱ መስክ የበላይነትን ለመያዝ ያለውን ፉክክርና ሩጫ በቅጡ የሚያሳይ ማስረጃ ተደርጎ በስፋት ይቀርባል። በቀይ ባህር ላይ የእስራኤል ስትራቴጂ ወይም ፐሪፈራል ኢንጌጅመንት የእስከዛሬውን የእስራኤል የውጭ ፖሊሲ የሚዳስሱ ጥናቶች የሚያመላክቱት ሀገሪቱ ለረጅም ጊዜ ስትከተለው የቆየችው የፐሪፈሪ ዶክትሪን እንደነበር ነው። የዚህ ፖሊሲ ሳቤ እስራኤል የቅርብ ጎረቤቶቿ ከሆኑት ውጭ ሀገራት ጋር የምታራምደው አጋርነትና ወዳጅነት ዋነኛ ኢላማው ያደረገው ያሉባትን የአደጋ ስጋቶች ለመቀልበስ ወይም ቀዳዳዎችን መድፈን የሚያስችሉ ትብብሮችን መሰረት አድርጎ ነው። ከቅርብ ጊዜ ወዲህ የእስራኤል መንግስት በቀይ ባህር ላይ እንደ አዲስ ትኩረት ማድረጉን አስመልክቶ የተደረጉ ጥናቶች እንደ ምክንያትነት የሚያመላክቱት የባህር ደህንነት ወይም
ማሪታይም ሴኩሪቲ፣ የኢራን ተጽዕኖ በቀይ ባህርና አካባቢው እያየለ መምጣት እንዲሁም ደህንነቱ የተጠበቀ የንግድ መተላለፊያ መፍጠር ፍላጎትን መሰረት ያደረገ ነው። የእስራኤል ሶማሊላንድን የዲፕሎማሲ ግንኙነት አስመልክቶ የተደረጉ ምሁራዊ ጥናቶች እጅግ ውሱን ቢሆንም ቅሉ ተንታኞች የእስራኤልን ለሶማሊላንድ እውቅና ለመስጠት ምክንያት ሊሆን ይችላል ብለው በጥቅሉ እያስቀመጡ ያሉት ግምት እስራኤል በቀይ ባህር መተላለፊያ ወይም ኮሪደር እግሯን ለማስገባት ካላት ሰፋ ያለ ስትራቴጂ አንዱ አካል መሆኑን ነው። የእስራኤልን ለሶማሊላንድ እውቅና መስጠትን ተከትሎ እንደ ኤርሚያስ ለገሰ ያሉ የብልጽግና ኪነቶች ድሮም አብይ ልክ ነበር፣ አሁን እስራኤል በቀደደችው በር እንገባለን እያሉ ከበራቸውን ሲደልቁ ተስተውለዋል። እኛም ለማጫፈሩ ከመሽቀዳደማችን እንዲሁም ዳግም አሳፋሪ የዲፕሎማሲ ቅሌት ከመከናነባችን በፊት የሚከተሉትን ጥያቄዎች ማስተዋሉ ሳይበጀን አይቀርም። አንደኛ፣ ኢትዮጵያ የቀጠናውን አጀንዳ መቅረጽ ባለመቻሏ በአካባቢው ካሉ ሌሎች ተዋናዮች አንጻር የደረሰባት ውድቀትና እየከፈለችው ያለው ዋጋ ተሰልቷል። ሁለተኛ፣ ኢትዮጵያ በቀጠናዋ የፖለቲካና ደህንነት አጀንዳ መቅረጽ ባለመቻሏ የቀጠናውን መረጋጋትና የኃይል አስተላለፍ ላይ ያሳደረው ተጽዕኖ በቅጡ ተገምግሟል። ሶስተኛ፣ የእስራኤል ለሶማሊላንድ እውቅና መስጠት ለኢትዮጵያ ምን ፋይዳ አለው? በቀጠናው ሊኖራት የሚችለውን የጂኦፖለቲካ ተጽዕኖ ተጨማሪ ድል ወይም አድቫንቴጅ ወይስ ተጨማሪ ማነቆ? አራተኛ፣ በሀገር ውስጥ የተንሰራፋው የእርስ በርስ ውጊያና ግጭቶች ኢትዮጵያ በሶማሊላንድም ሆነ በቀይ ባህር ላይ ለምታራምደው ፖሊሲ ለውጭ ተጋላጭነቷ አይጨምሩም የሚለውን ጥያቄዎች